እሺ ትንሹዬ ክበርልኝ አባቴ፣ እግዚአብሔር ያክብርልኝ ወንድም አለም። ራስን ጠብቅ። ሁሉም ነገር ፈጣሪ የፈቀደው ነው የሚሆነው። አንተ ስላሰብክ፣ አንተ ስለተጨነክ ምንም የምለውጠው ነገር የለም። ስለዚህ ራስን ጠብቅ። አንተ እንዴት ነው እዚህ እሳት ላይ እየሰራ ደግሞ በሀሳብ ምናምን? ራስን ጠብቅ። በኋላ አንድ ነገር ከሆንኩ በኋላ ዋይ ዋይ ማለት ትርጉም የለውም። እሺ ወንድም አለ። እሺ አባቴ መልካም አዳር። አመሰግናለሁ ስለመጣ ስለጠየቀኝ። እንግዲህ ደግሞ እዛ ሀገር ከገባ በኋላ ደግሞ እናፈላልጋለን። እነዚህ ዳ ምናምን ደግሞ የሚያውቁት ሰው ምናምን ካለ ስራ ምናምን እነሱ እንዲያፈላልጉለት እንጠይቃለን።